ጤና ይስጥልኝ የቂርቆስ ቲዩብ ተከታታዮች። ኢትዮጵያዊው በማንነቱ ፍለጋ። ስለ እውነተኛ ኢትዮጵያዊነት ማወቅ ለሚፈልግ ሁሉ በአገር ውስጥ ሆነ በውጭ ለሚኖረው ወገን የተዘጋጀ በንቡረ እድ ኤርምያስ ከበደ ወልደ ኢየሱስ የተጻፈ። ምዕራፍ 2 የዓለሙ መፋረጃ። እውነተኛ ማንነቷ በምዕራፍ 1 የተነገረላት ኢትዮጵያ ለምን የዓለሙ መፋረጃ እንደተባለች ምክንያቱን በዚህ ምዕራፍ አስረዳለሁ። እግዚአብሔር በየዘመናቱ እንደሚያደርገው ዛሬም ኢትዮጵያዊ ነኝ የሚለውንም ሆነ መላውን የሰው ዘር ትውልድ በኢትዮጵያ ዋቢነት በእውነት ለመፋረድ የላከውን መልእክት የያዘ ስለሆነ ይህ መጽሐፍ ኢትዮጵያ የዓለሙ መፋረጃ የሚል ስም ተሰጥቶታል። ይህንንም ስያሜ ያገኘው በዘመነ ብሉይ የኢትዮጵያ ተጠሪና ምሳሌ የነበረችውን ንግሥት ማክዳን በመጥቀስ የኢትዮጵያውያን መሪ ኢየሱስ ክርስቶስ የዛሬ 2000 ዓመታት ግድም ከተናገረው ሕያው ቃል ነው። እርሱም እንዲህ ይላል። ንግሥተ አዜብ በፍርድ ቀን ተነስታ ከዚህ ትውልድ ጋር ትፋረዳለች፣ ታሳፍረዋለችም። የሰሎሞንን ጥበብ ትሰማ ዘንድ ከምድር ዳርቻ መጥታለችና እነሆ ከሰሎሞን የሚበልጥ ከዚህ አለ ማለት ነው። ማቴዎስ 12:42። እንኳንስ የሰው የግል ሕይወትና ሕዝብ የሚኖርበት አገር ይቅርና መጠለያ ቤት እንኳን በድቡሽት ወይም በአሸዋ ማለት በውሸት መሰረት ላይ አይሰራም። መሰረቱ ጥብቅ መሆኑ ተረጋግጦ ይሰራል እንጂ በተደለደለ አፈር ላይ እንኳ ማዕዘኑ እንዲቆም አይደረግም። አለዚያ ነፋስ እንኳ ሳይነካው ራሱን መሸከም ያቅተውና ያ መጠለያ ይወድቃል። የግል ሰብአዊ ሕይወትና አገርም እንዲሁ ነው። በአሸዋ ማለትም በውሸት ላይ ከተመሰረተ ይፈርሳል። በጭንጫ ማለት በእውነት ያውም የእግዚአብሔር በሆነችው ላይ ከታነጸ ግን ነፋስም ዝናብም ጎርፍም ቢመቱት ጸንቶ ይቆማል እንጂ አይወድቅም። የዚህን መለኮታዊ ቃል እውነተኛነት በአሁኑ ጊዜ ኢትዮጵያዊ ነኝ በሚለው ትውልድና በኢትዮጵያ ላይ ደርሶ ከሚታየው ሁኔታ የበለጠ የሚያረጋግጥ ሌላ ምሳሌ ሊቀርብ ከቶ አይችልም። የአንድ ግለሰብ ሕይወትና የአንድ አገር ሕልውና በተለይም የኢትዮጵያዊውና የአገሩ እንዲሁም የኢትዮጵያና የዓለም ጥፋታቸውና ልማታቸው፣ ሞታቸውና ትንሣኤያቸው ለምን እንደሆነ ይህ መጽሐፍ የእግዚአብሔርን እውነትና የዓለሙ መፋረጃ የተባለችውን ኢትዮጵያን መሰረት በማድረግ ዘርዝሮ ይናገራል። ዛሬ ኢትዮጵያዊ ነኝ የሚለው ትውልድና አገሩ ይልቁንም ኢትዮጵያና ዓለም የሚገኙበት ሁኔታ ከሁለተኛው የዓለም ጦርነት መፈንዳት በፊት ኢትዮጵያና ዓለም ይገኙበት ከነበረው ሁኔታ የከፋ መሆኑንም ያብራራል። ኢትዮጵያዊ ነኝ የሚለው ይህ ትውልድና ዛሬ ያለው የዓለም ሕዝብ ተገቢውን ዕውቀት አግኝተው ሁለቱም ወገኖች ስህተታቸውን እንዲያርሙና ከጥፋት አካሄዳቸው እንዲመለሱ መጽሐፉ አስፈላጊውን ትምህርትና ምክር ከማበርከት ጋር ሁለቱንም በብርቱ ያስጠነቅቃል። ይህንንም የሚያደርገው በቅድሚያ እውነተኛይቱ ኢትዮጵያ ማን እንደሆነች ተንትኖና አስፋፍቶ ካስረዳ በኋላ ነው። ይህ መሰረታዊ የሆነ አብይ ቁም ነገር በመጽሐፉ የመጀመሪያ ክፍል ተጠቃሎ ይገኛል። እግዚአብሔር በምድር ላይ መልካም ሕይወት የሰፈነባት መንግስቱን በአዳምና ሔዋን የመሰረታት መሆኑን ይህችን መንግስቱን ለማፍረስ የእርሱ ተቃዋሚ የሆነው ዲያብሎስ እንዴት ያለ ሙከራ አድርጎ እንደነበረ አብዛኛው የዓለም ሰብአዊ ፍጥረት በይበልጥ በሃይማኖቱ ትምህርት ያውቀዋል። ያ ቀድሞ በእባብ ኋላም በቀይ ዘንዶ የተመሰለው ዲያብሎስ በተከታዮቹ ጭፍሮች አማካይነት በአሁኑ ጊዜ እየተፈታተናት ያለችው ያቺ የእግዚአብሔር መንግስት ዛሬ በእርግጥ ኢትዮጵያ የምንላት አገር መሆኗን መጽሐፉ
በበቂ ማስረጃዎች ያረጋግጣል። እንዲህ ያለችውን መንግስት ለማፍረስ ወይም ለማጥፋት ኢትዮጵያዊ ነኝ የሚለው ይህ ትውልድ ሆነ የዘመኑ ኃያላን መንግስታት የሚያደርጉት ሙከራ እንዳለፈው ጊዜ ዛሬም በግልም ሆነ በሀገርና በዓለም ደረጃ ታላቅ ጥፋትን ሊያስከትል የሚችል መለኮታዊውን ቁጣ መጋበዝ መሆኑንም አበክሮ ያስጠነቅቃል። በዚህ ረገድ በኢትዮጵያ ምክንያት በሁለተኛው የዓለም ጦርነት ጊዜ የራሷ በሆነው ትውልድና በቀረው የዓለም ሕዝብ ላይ ባለፈው የደረሱት ዛሬም እየደረሱ ያሉት እጅግ አሰቃቂ ሁኔታዎች በዝርዝር ተጠቅሰዋል። ይህ አብይ ቁም ነገር በሁለተኛው የመጽሐፍ ክፍል ተመልክቷል። ዓለም የሰው ዘር መጨረሻው ከተቃረበበት የፍጻሜ ዘመን ለመድረሱ ብዙ ምልክቶች እየተከሰቱ መሆናቸውን እውነተኞቹ ኢትዮጵያውያን የሚያምኑ ቢሆንም እግዚአብሔር ግን እጅግ በበዛው በዚህ ትውልድ የክህደት ኃጢአትና የአመፅ በደል ምክንያት እየነደደ ያለውን መዓቱን ያወረደው ይህንኑ ትውልድ ሊያጠፋው ሳይሆን እንደ ቃል ኪዳኑ ገስጾ ቀጥቶና አስተምሮ ከታላቁ ጥፋት ለመዳን ይችል ዘንድ በእውነተኛ ንስሐ ሊመልሰው መሆኑን በማስገንዘብ ይኸው ያልታደለ ትውልድ ይህን የፈጣሪውን ፈቃድ ይፈጽም ዘንድ ይህ መጽሐፍ ከልብ ይማጸነዋል። እጅግ የሚያሳዝነው በኢትዮጵያዊነቱ ቀናተኛ የሆነው የዚህ ትውልድ አባል ሁሉ በአሁኑ ጊዜ እድሉ ሆኖና በተለያየ ምክንያት አውቆም ሆነ ሳያውቅ በስህተት አዘቅት ውስጥ ወድቋል፣ ወይም በማይፈጸም ምኞትና ህልም ተወስዷል፣ ወይም ከባዕዳን በተገኘ ስጋዊ ዕውቀት በመታበይ ከጥንት ተመስርቶ የኖረውን የእግዚአብሔር ሥርዓት ፈርሶ ሌላው ባዕዱ እንዲተካ የበኩሉን ውሳኔ ሰጥቷል፣ ወይም በትረ ስልጣን ለመጨበጥ በመጓጓት የሚያደርገውን አጥቶ ይራወጣል፣ ወይም በአገሪቱ ገንዘብ ለመክበር የሚያስችለውን ዘዴ በማውጠንጠን ጊዜውን ያሳልፋል፣ ወይም ለግል ጥቅም ሲል ለባዕዳን መሳሪያ ሆኖ በመገዛት በስውር በሚያካሂደው የክህደት አገልግሎት ልቦናው ደንድኗል፣ ወይም በባዕዳን ሃይማኖትና ፍልስፍና የኢትዮጵያዊነቱ አስተሳሰብ ፈጽሞ ተለውጧል፣ ወይም የጠላት እጽዋት ሱሰኛ በመሆን አእምሮው ደንዝዞ መንፈሱ ወድቆና አካሉ ዝሎ ለምንም እንደማይጠቅም ስባሪ ዕቃ ከንቱ ሆኖ ተጥሏል። ወይም በስንፍና ወይም በድንቁርና ወይም በሞኝነት ወይም በመታለል የባዕዳን ወይም የወገን መሳሪያዎች መጠቀሚያና መጫወቻ አሻንጉሊት ሆኗል። ወይም ከኢትዮጵያዊነት ውጪ ለሚያደርግ ይህን ለመሰለው የተለያየ የክፋት መንፈስ ማደሪያ በመሆን ተዳክሞ በሰመመን እንቅልፍ ላይ ይገኛል። ይህ አሳዛኝና አሳፋሪ ሁኔታ በዚህ ትውልድ ላይ ለምን እንደደረሰ ምክንያቶቹን ይህ መጽሐፍ በጥልቀትና በስፋት በዝርዝርና በግልጽ ያለ ይሉኝታና ያለ ፍርሃት ያብራራል። የታመመው እንዲፈወስ፣ የተሳሳተው እንዲመለስ፣ የተከዘው እንዲጽናና፣ የታወከው እንዲረጋጋ፣ የተኛው እንዲነቃ፣ የተወናበደው እንዲስተካከል፣ የተመረዘው እንዲጠራ፣ የተበከለው እንዲጠዳ፣ የተታለለው እንዳይበለጥ፣ ሐሞተ ቢሱ ቆፍጣና፣ ልፍስፍሱ ብርቱ፣ ሰነፉ ጎበዝ፣ ወላዋዩ ቆራጥ፣ ፈሪው ጀግና፣ ከርፋፋው ንቁ፣ ሞኙ ብልህ፣ አስመሳዩ አማናዊ፣ ሐሰተኛው እውነተኛ፣ ግብዙ ጠንካራ፣ ገለባው ፍሬ፣ ስግብግቡ ኩሩ፣ ትዕቢተኛው ትሑት፣ እብሪተኛው አስተዋይ ይሆን ዘንድ እየመከረ ለዚህ ሁሉ ጠንቀኛ የህብረተሰብ ደዌ መፍትሄ የሚሆነው መድኃኒት ምን እንደሆነ ያስረዳል። እንዲያጣው የተደረገውን የእውነተኛ የኢትዮጵያዊነቱን ደገኛ ባህሪ መልሶ የሚያገኝበትን መንገድ የእግዚአብሔር እውነት በቀረጸችው ብዕር የተጻፈው የዚህ መጽሐፍ መልእክት ያሳውቃል። አዎን፣ ይህ ሁሉ መቅሰፍት በዚህ ትውልድ ላይ እየወረደም ያለው ያለ ምክንያት አይደለም። ይኸው አሳዛኝ ትውልድ በአፄ ኃይለሥላሴ ዘመን እንዲማር የተሰጠው ትምህርት ራሱን ማንነቱንና የራሱ የሆነውን ማለት ኢትዮጵያዊነቱን
ማለት እግዚአብሔርን እንዲያውቅና እንዲወድድ በእነዚህም ላይ እምነት እንዲኖረው አልነበረም። ነገር ግን እነዚህን ሁሉ ከማወቅ እንዲርቅ ማድረግ ብቻ ሳይሆን እንዲጠላና እንዲክድ ጭምር ለማድረግ ስለነበረ ይህ የአሁኑ ሁኔታም እምብዛም ላያስደንቅ ይችላል። የኢትዮጵያ ጥንታዊው የዘር ጠላቷ የሆነው የዲያብሎስና ሰብአውያን ጭፍሮቹ የሆኑት ጠላቶቿ ስውር ዕቅድ ምንጊዜም ይኸው ነውና አሁን ምኞታቸው ስለተፈጸመላቸው ዕቅዳቸውም ከግብ ስለደረሰላቸው እነርሱ ሐሴት አድርገው ደስ ሲላቸው፣ እናት ኢትዮጵያ ግን ስለ ልጆቿ አሳዛኝ ፍጻሜ ራሷን ደፍታ በመራራ ሐዘን ታነባለች። ይህም በመጽሐፉ ውስጥ ተብራርቷል። ምዕራፍ 2 እዚህ ላይ ተጠናቀቀ። በሚቀጥለው መርሃ ግብር ምዕራፍ 3 አዚም ተደርጎበት ይሆን? ይህ ትውልድ ይህን መጽሐፍ ለምን በውድም በግድም ሊያነበው እንደሚገባ ምክንያቶቹን በመጠኑም ቢሆን የሚያብራራ ምዕራፍ ይሆናል። ስለምትከታተሉን እግዚአብሔር ይስጥልን።